ዘፋኞችና ዘማሪያን ተስማምተው በሚኖሩበት ቤተክርስቲያን ውስጥ ቁጭ ብለን ዘፈን ኃጢአት ነው ማለት ነውር ነው። በመጀመሪያ ደረጃ ዘፋኞች ሲሞቱ የቤተክርስቲያናችን ሊቃውንት ናቸው ቀድሞ የሚገኙት ቦታው ላይ። ሲቀጥል ደግሞ ዘፈንን በተመለከተ ቤተክርስቲያን አትስፈኑ አትልም። ለምን ከተባለ ዘፋኞቹ አውደ ምሕረት ላይ መጥተው ዘምረው ሄደው ይዘፍናሉ። ልጆቼ ንስሐ ግቡ ዘፈን ኃጢአት ነው ብላ ቤተክርስቲያኗ አታስተምርም። እንደውም እነዛ ሲዘፍኑ የኖሩ ሰዎች ሲሞቱ ሂዳ የቤተክርስቲያናችን ሊቃውንት ሂደው ምንድነው የሚያደርጉት? መንግስተ ሰማያት ይገባል፣ መንግስተ ሰማያትን ይወርሳል ብለው ነው የሚጸልዩት። ሂደው ዘፈን ኃጢአት እንደሆነ የማይነገርበት ቦታ ራሳቸው ዘፋኞቹ ኦርቶዶክስ የሆኑበት ቦታ ላይ በምን ሂሳብ ነው እኛ ዘፈን ኃጢአት ነው እያልን የምንቃወመው? እና ሰሞኑን የአንድ ዘፈን ወጥቷል እና እሱን በተመለከተ ፕሮቴስታንቶች እስከዛሬ በጣም ብዙ ዘፈን ወጥቷል፣ ለምን ይሄን ተቃወማችሁ አላችሁ። በመሰረቱ እናንተ እኮ ናችሁ ያለ ወትሯችሁ ዘፈን ኃጢአት ነው ማለት የጀመራችሁት። እንዳልኩት ዘፋኞችም ዘማሪዎችም ተስማምተው መድረክ ተለዋውጠው ነው የሚዘምሩት። እኛ ቤት ችግር የለም። የሌለ ነገር ስታወሩ እያስታወስናችሁ ነው እኛ እንጂ ዘፈንን እስከዛሬ የተዘፈነውን ዘፈን ደግፈን አሁን ያለው ሞር ደግሞ ስለሆነ እሱን እየተቃወምን አይደለም። ስለዚህ ዘፈን በቤተ ክርስቲያናችን አይከለከልም። እንዳልኩት ዘፋኞች መድረክ ይሰጣቸዋል፣ ዘፋኞች ቤተ ክርስቲያን ያሰራሉ፣ ዘፋኞች ለቤተ ክርስቲያን ገቢ ይሰበስባሉ፣ ዘፋኞች መጥተው ተጋብዘው መድረክ ላይ ይናገራሉ፣ ዘፋኞች ገንዘብ ይሰበስባሉ ለቤተ ክርስቲያን፣ ዘፋኞች ቤተ ክርስቲያን ያሰራሉ። አትስፈኑ፣ ንስሐ ግቡ፣ ኃጢአት ነው የሚላቸው ግን የለም። ስለዚህ በሌለ ነገር ጊዜ ባናጠፋ ጥሩ ነው። ጥሩ ነገር ምንድን ነው? አንዳንድ መጽሐፍ ቅዱስን ያነበቡ የቤተክርስቲያኑ አባቶች እንደው ዘፈን እኮ ኃጢአት ነው ማለት ጀምረዋል። ለሱ ደግሞ እዛ ውስጥ ያሉት የቤተክርስቲያኑ ሊቃውንት ንግግርህም ዘፈን ስለሆነ ዘፈንን መቃወም አትችልም ብለዋል። እንግዲህ ለዚህ ምስክሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ እርሳቸው በቅርብ ጊዜ ሞተው ዘፋኝ ወንድማችን ላይ የቀብር ስነ ስርዓት ሂደው መንግስተ ሰማያትን እንደሚወርስ የተናገሩ እሳቸው ናቸው። ዘፈንን እንቃወማለሁ ማለት ኦርቶዶክስ እንቃወማለሁ ማለት ነው። ለምን ኦርቶዶክሶቹ እንዳለ ዘፋኞች ናቸው ማለት ይቻላል። ዘፋኞቹ እንዳለ ኦርቶዶክስ ናቸው።